ስን ወክዬ ከእፎ የበለጠ ልጁ ለሚጠይቀው ጥያቄ መልስ መስጠት ይችል ነበር። እፎይ ዝም ብሎ ለካው ሙስሊምን መሳደብ ብቻ ነው የሚያውቀው። ወይኔ ወንጌል ምዕራፍ 20 ላይ አንድ በል እዚሁ የጠቀስከው ምዕራፍ ላይም ሰጠው። አላህ ግን ኢሳን ሲያስመልጠው አንድም ማስረጃ ማምጣት አይቻልም። ኢሳን አስመልጠው ማስረጃ የለም። የልጁ ስዕብና፣ የልጁ መረጋጋት፣ የልጁ ፔሽን አንተ እፎይ እኮ ይሰድበዋል፣ ያዋርደዋል፣ ዝም በል ይለዋል፣ ምን ይለዋል። ራሱ ያመጣውን ህግ እንኳን አይከተልም። ጥያቄ መለስ ጥያቄ የሶር ነው አይልም። ከምን ያምጣ ከምን ያምጣ? አንተን ለደቂቃ የምትይዘው ያው እኔ ይዣለሁ አሳይሃለሁ። እኔ ይሄው አሳይሃለሁ። ያው ኦኬ ስንት ደቂቃ? 9 ደቂቃ 10 ደቂቃ እየሆነ ነው። አንተ ጥሩ ትቀልዳለህ አንተ ኡስታዝ ይመችህ። ኢየሱስ ክርስቶስ ከሙታን ካልተነሳ ክርስትናችን ከንቱ ነው፣ ስብከታችን ከንቱ ነው፣ እምነታችንም ውሸት ነው ብሏል ጳውሎስ። ስለዚህ ክርስቶስ ከሙታን መነሳቱን ያየ አንድ የሐዋርያ ምስክር አለ ወይንስ የለም? እፎይ መልሳት። እሺ ቆይ አዳምጣ አንዴ። ዮሐንስ ወንጌልን አላነበብኩም። አለ በደንብ አለ። ማን ይባላል? የሐዋርያ ከሙታን ሲነሳ ያየው እኮ አዳምጣ ማስረጃ ስለተሰጠኛለህ። እፎይ ማን ይባላል? ያ እግዚአብሔር ማን ነው ስሙ? ሁሴን ነው ስሙ። ሁሱ ጌታን በጣም አደነኩት። በጣም መረጋጋቱ። አንተ እፎይ ባለጌ ነው። እፎይ ምንም አያውቅም። ዝም ብሎ ነው የሚሳደበው። ዝም ብሎ ነው እንትን የሚለው። የራሱን ሩል አይከተልም። ጥያቄ በቃ ወይኔ ውርደት። ከሙታን ሲነሳ ይሆናል። ለምንድን ነው የማትረጋጋው? አዳምጥ በሚል ቃል አትደበቅ። ማን ይባላል? ከክርስቶስ ከሙታን ሲነሳ ይሆናል። ጎበዝ። እሺ አዳምጥ። እንደ ሞተ አምኗል። መነሳቱን አይተዋል አላዩም ነው ጥያቄው። አላልኩህም። ሲነሳ ያየው አንድ ሐዋርያ አለ። በቃ መልስ የለውም። ወላሂ መልስ የለውም። አይመልሰውም። እሱ አንተ አይደለም የዓለም አይመልሰውም። አዳምጥ። ይኸውልህ ላንብብልህ። ስለዚህ አዳም በዚያም ሰዓት ተነስተው ወደ ኢየሩሳሌም ተመልሱ፣ ከእርሱ ጋር ነበሩ። ጌታም በእውነት ተነስቷል፣ ለስምዖንም ታይቷል እያሉ በአንድነት ተሰብስበው አገኟቸው። ዮሐንስ ወንጌል ምዕራፍ 20ንም ከቁጥር 1 ጀምረህ አንብበው። እነ ስምዖን እንዴት እንዳገኙ ከዛ በኋላም ደግሞ እንዴት እንደታየላቸው ተገልጿልና